ነው። ከዚያም ታሪካችን ይቀጥልና ቲናና ዳኒን ያስመለክተናል። ቲናም አሁን ደስ አለ ሆይ በጭራሽ ሊነሳ እንደማይችል ስታውቅ አሁን መረበሽህን አቆምክ ሰላም አገኘ ሆይ ብላ ትጠይቀዋለች። እሱም እንደሚሻለውና ይቀጥልና ስለ ሰርጉም ሁኔታ ይጠይቃታል። እሷም እንግዲህ ቤተሰቡን ልትዋወቅ ነው፣ ሁሉን ነገር የማገኝበት ሰዓት ደርሷል ስትል ትመልስለታለች። በዚህ ሁኔታ ታዲያ ሰውየው ጋቢ ለብሶ ሰርጋችሁ ላይ ሊቀመጥ ነው ወይ ብሎ ይጠይቃታል። ቲናም በፍጹም ይሄም አይሆንም፣ ይሄ እንዲሁም በጭራሽ አልፈቅድም፣ ይሄ እንዲሁም በፍጹም አልፈቅድም ብላ ለዳኒ ትነግረዋለች። በሌላ በኩልም ደግሞ ይሄንን ነገር ሲያደርግ አንድ ማልተወው ሰው አለኝ፣ ትሁትን አንድ ነገር ሳላደርግ ትሁትን የሆነ ነገር ሳላደርጋ ከዚህ ቤት አልወጣም ብላ ለዳኒ ትነግረዋለች። ዳኒም ቆይ አንቺ ምንም ሰው ማንም ሰው ሳይጎዳና በሰላም ነገሮችን ራሳችን ላይ ችግር ሳናመጣ መጨረስ አንችልም? ራሳችን ላይ ምንም አይነት ጫና ሳንፈጥር ማስተካከል አንችልም ብሎ ይጠይቃታል። ቲናም ቆይ አንተ ግን ምንድነው ችግርህ? የዚህ ቤት ሰው እንዲነካ ያልፈለግከው ቆይ ለምንድን ነው ትለዋለች። ዳኒ የሚመልስላትና አስቸጋሪ ሁኔታ ካልገጠመን በስተቀር ለምን ላያችን ላይ ሌላ ነገር እንፈጠራለን ብዬ ነው ይላታል። በሰላም የምናገኘውን ወስደን ብንሄድ አይሻልም ወይ ይላታል። ቲናም እንግዲህ እኔ የማደርገውን አውቃለሁ፣ በደንብ አስቤበታለሁ፣ አንተ ግን አትፍራ ትለዋለች። ታሪካችንም ይቀጥልና ቲናም ወደ ትሁት ጋር ትሄድና ወደ ኪችን ትሄዳለች። ቲናም ቀጥላ እንግዲህ በጣም ደስተኛ እንደሆነችና ቤተሰቦቹ ልትተዋወቅ ስለሆነ ከዚያም በኋላ ከሰርጉ በኋላ የፈለገችውን ነገር ማድረግ እንደምትችል እየነገረቻት ደስተኛ ትሆናለች። ማለት ምንድን ነው ማድረግ ያሰብሽው ብላ ትሁትም ቲናን ትጠይቃታለች። ቲናም አንቺን ማባረር፣ ውርሱንም መካፈል፣ የፈለግኩትን ነገር ማድረግ እችላለሁ ብላ ትጠይቃታለች። ትሁትም እየሳቀችባት አረ ነው እንዴ በጣም ለፋሽ ትላታለች። በጣም ለፋሽ፣ ነገር ግን እኮ አሁንም ማድረግ ትችያለሽ ብላ ትጠይቃታለች። ቲናም በጣም ትናደዳለች። ቲናም በጣም ትናደድና ለትሁት እሺ በቃ ገንዘብ ልስጥሽ ትላታለች። በዚህ ንግግሯ የተናደደችው ትሁትም እንግዲህ እኔ የሂልና እንጂ የብር ገረድ አይደለሁም፣ ለብር ብዬ አይደለም ምሰራው ብላ ትነግራታለች። ቲናም ትመልስና ለትሁት ኧረ እባክሽ ይህ ስራ የምትሰሪው ለገንዘብ ብለሽ አይደል እንዴ? ገንዘብ ፈልገሽ መስሎ ገረድ የሆንሽው ትላታለች። ትሁትም በፍጹም አልፈልግም፣ እኔ እንዳንቺ አይደለሁም፣ ያንቺ ሂልና ነው ለገንዘብ ብሎ ምንም ነገር የሚያደርገው ስትል ትመልስላታለች። አሁን ከዚህ ውጭልኝ ትላትና ሁለቱም ሲጋጩ እንመለከታለን። በሌላ በኩል ደግሞ ካሌብ ወደ ቤት እየመጣ መንገድ ላይ ከዳኒ ጋር ይገናኛሉ። እናም ሰላም ሲባባሉ እንመለከታለን። እኔም እንግዲህ ከቲና ጋር ሰላም አወረዳችሁ፣ አሁን እንዴት ነው ሰላም ሆናችሁ አይደል ብሎ ሲለው አዎ ሰላም ሆነናል፣ የተካበደ ነገር የለውም እኮ ዝም ብላ ነው እኮ ከሁሉም ነገር የሚከብደው ችት ማድረጓ ብቻ ነው ብሎ ይነግረዋል። ዳኒም ግራ እየተጋባ ችት ብታደርግብህ ግን ምን ታደርጋታለህ ሲል ይጠይቀዋል። ካሌብም እንግዲህ በጣም ለማስደንገጥ መጀመሪያ እንደዛ ካደረገችብኝ ሰውየውን ግንባሩን ብዬ ገለዋለሁ። በዚህም የደነገጠው ዳኒ እንዴ ካሌብ ምን ነው ብሎ ይነግረዋል። ካሌብም ከዛ ቀጥሎ እሷንም ግንባሯን እላታለሁ ወይም ደግሞ እሰቅላታለሁ። እንዴ ካሌብ ስለ እህቴ እኮ ነው የምታወራው ብሎ ደንገጥ ለማለት ይሞክራል። ከዛም ካሌብ አይ እህቴ እንደዛ አታደርግም ነው የሚባለው ይለዋል። እሱም ከዛ ይመልስና አዎ እህቴ እንደዛ አታደርግም። ወደ ቤት እንዲገቡ ሲጠይቀው አይ አንተ ወደ ቤት ሂድ፣ እኔ ትንሽ እቆያለሁ ብሎ ትቶት ይሄዳል ማለት ነው። ታሪካችንም ይቀጥልና ቲና ካሌብና ጋሼ ሳሎን ውስጥ ተቀምጠው እናያቸዋለን። ካሌብም ቲና ምን ሆነሻል? ሰላም አይደለሽም እንዴ ብሎ ይጠይቃታል። ቲናም ዳኒ በመቆየቱ በጣም እንደተረበሸች ትነግረዋለች። አዎ አይቼዋለሁ፣ የሆነ ካፌ ውስጥ ከአንድ ቆንጅዬ ሴት ጋር ነበር ብሎ ይመልስላታል። በጣም ትደናገጥና ቲና ማለት እንዴት ማነች ብላ ትጠይቀዋለች።